ሜይ 14 የዕለቱ መልእክት ርዕስ ሳያቋርጡ መጸለይ። ሳይታክቱ ዘውትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው። የሉቃስ ወንጌል ምዕራፍ 18 ቁጥር 1። አንዳንድ ሰው ሁል ጊዜ በእግዚአብሔር ፊት መጸለይ እግዚአብሔርን ማስቸገር አድርጎ ይቆጥረዋል። እውነታው ግን ከዚህ የተለየ ነው። ሁል ጊዜ መጸለይ ማስቸገር ሳይሆን ቀጣይነትና ዘላቂነት ያለው ህብረት ማድረግ ነው። ሁል ጊዜ መመገባችንን ራሳችንን ማስቸገር አድርገን ካልቆጠርን ታዲያ ለምንድን ነው ጸሎትን እንደ ችግር የምንቆጥረው? ጸሎት ችግር ሳይሆን ችግርን ማቅለያ መንገድ ነው። ጌታችን ኢየሱስ ካስተማራቸው ትምህርቶች አንዱ ዘውትር ሳንታክት መጸለይ እንደሚገባን ነው። ለምን በማለት ስንጠይቅ አውዱን ሁለት ነገሮችን ይጠቁመናል። የመጀመሪያው ምላሽ የሚያስፈልጋቸው ጉዳዮች ስላሉን ነው። መበለቲቱ ወደ ዳኛው የሄደችበት አንድ ወሳኝ ጉዳይ ነበራት። ከባለጋራዋ ጋር ፍርድ የምትፈልግበት ነገር ነበራት። ይህች መበለት ጉዳዩን በዳኛው ፊት ለማቅረብ የማትሰለች ነበረች። ችግሯን የሚጋራት ባል፣ የደረሰ ልጅና አጋዥ ዘመድ ባይኖራትም እንኳ ያላትን አንድ አቅም አሟጣ ተጠቅማለች። ይኸውም ባለመታከት በዳኛው ፊት መመላለስ ነበር። እኛም ብዙ ጉዳዮች እያሉን እንደሌሉን መስለን ለመታየት መሞከር ራሳችንን ማታለል ነው። የግል ጉዳይ ባይኖረን እንኳ የቤተሰብ፣ የህብረታችን፣ የሀገራችንና የዓለም አቀፍ ገጽታዎችን ተመልክተን ብዙ የጸሎት ርዕሶችን ማግኘት እንችላለን። ሁለተኛው ጸሎታችንን ፈጥኖ የሚመልስልን ቸር አምላክ ስላለን ነው። እግዚአብሔር የመበለቲቱን ጉዳይ እንደፈረደው አይነት ዳኛ አይደለም። እርሱ መልካምና ቸር አምላክ ነው። ፈጥኖ የሚመልስ፣ መማለጃ የማይሻ፣ በቅንነት የሚመልስ አባት ነው። ለእርሱ ለዘላለም ክብር ይሁን። በቀን ውስጥ 3ና ከዚያም በላይ እየተመገብን ሰውነታችንን ደስ እንደምናሰኘው ልክ እንደዚሁ ሁል ጊዜ ሳናቋርጥ በመጸለይ መንፈሳዊ ሕይወታችንን ከእግዚአብሔር ጋር ህብረት በማድረግ ማነጽ ይገባናል። ሳያቋርጡ መጸለይ በርካታ ጥቅሞች አሉት። ጉዳያችንን ለሚሰማን አምላክ ማሳወቅ መቻላችን፣ ምላሽን ማግኘታችን፣ የጸሎት ትጋትና ልምምዳችንን ማሳደጋችን፣ በእግዚአብሔር መታመናችንና ሌሎችም ጥቅሞች ስላሉት ዘውትር በጸሎት እንትጋ። ወሳኝ ነው። ሳያቋርጡ መጸለይ።